እኔ ምን አሳጥቼ ነው አባቴ የምትለኝ? የማታውቀውን አባት ለምን ትናፍቃለህ? እኔ ምን አሳጣው? እኔ ምን አጎደልኩብህ? አባትም እናትም ሆኛም ማሳደገህ ምናምን ትለኛለች። የሆነ ግን አላውቅም። እነሱ በሚመጡ ሰዓት ግን የሆነ እኔ እንጃ ምንም አይነት ነገር አላውቅም። ምንም አይነት ነገር በቃ ስልሽ የሆነ ራሴን የማላውቅበት ወይ የሚፈጠሩበት ጊዜያቶች አሉ። ሰላም ጤና ይስጥልን ውድ የትንግርት ቤተሰቦች፣ ዛሬም እንግዲህ ወደ እናንተ ቁም ነገር አለው ያስተምራችኋል ያለውን ቪዲዮ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። የዛሬው ባለ ታሪካችን የታዳጊ ማንነቴ ጠፍቶኛል ማንነቴን አብረን እንፈልግ ይለናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን በመሆን የማንነቱን አብረን እንፈልግ ይሆናል ማለት ነው። ባለ ታሪካችን ከካሜራ ጀርባ ከኔ ጋር ያወራን ቢሆንም እስኪ ለተመልካቾቻችን ራስን ግለጽልን። ስሜ አቤል ሳሙኤል ይባላል። ተወልጄ ያደግኩት ያው አዲስ አበባ ውስጥ ነው። አቤል እስኪ ስላስተዳደግህ አንዳንድ ነገሮችን። የተወለድኩት ያው አዲስ አበባ ውስጥ እንደሆነ ነግሬሻለሁ። አባቴን ከናካቴው ከተወለድኩ ጀምሮ አላውቀውም። ያደግኩትም ያሳደገችኝም እናቴ ናት፣ ወላጅ እናቴ። እና ብዙ ጊዜ ያው ልጅ ነሽና ስታድጊ አባቴ ማን ነው፣ ከየት ነው የመጣሁት፣ ሁሉም ሰው መገኘውን የመጣበትን ወይ ይፈልጋል። እና እኔም ካደግኩ በኋላ መጠየቅ ጀመርኩኝ። አባቴ ማን ነው፣ ከየት ነው የመጣሁት? የሰው ልጅ ከአንድ ዘር ብቻ አይወለድም። እና ይሄን አስመስክሬ አባቴን ፍለጋ ጀመርኩ። እናቴም የምትለኝ አባቴን ዜጋ እንደሆነ ነው የምሰማው። ያው በአካልም ፎቶውንም አይቼው አላውቅም። ገባሻ? ፎቶውን አይቼው አላውቅም። ያው ምንም ማስረጃ የለኝም። በቃ አባቴንም ማገኝበት ምክንያት ምንም ማስረጃ የለኝም። ግን እሷን ሁሌ ስጠይቃት በቃ ሸፋፍና ለማለፍ ነው የምፈልገው። በቃ ዜጋ እንደሆነ ብቻ ነበር የምትነግረኝ። ግን ያው እኔም አልተቀበልኩትም። ያው ዜጋ እንደሆነ ብቻ መናገሩ ለመናገር እንዳልፈለገች ሁሌ ጨቀጭቃታለሁ። ምክንያቱም ብዙ ሰው ጓደኞቼ ምናምን ከእናትና ከአባታቸው ጋር ነው የሚኖሩት እና ብቻዬን ስለሆንኩኝ ይሰማኛል። ጓደኞቼ ከአባታቸው እና ከእናታቸው ጋር አንድ ላይ ጊዜ ሲያሳልፉ፣ እኔ ግን ብቸኝነት ይሰማኛል። ያው አባቴን ከየትም ስለማላመጣው ማንም ሰው ደግሞ ከቤተሰብ ውስጥ አንድ አካል ሲጎል ይሰማዋል። አላ ውጪ የምታየው ነገር እና እንደዛ በማድረግበት ሰዓት እናቴም ልትነግረኝ ፈቃደኛ አይደለችም። በቃ አባቴ ዜጋ እንደሆነ ብቻ ነው። እና ይህን ጥያቄ ደግሞ ደጋግሜ እንዳነሳባት አትፈልግም። ሁሌ በቃ እኔ ምን አሳጣሁክ? እኔ ምን አጎደልኩብህ? እኔ ምን አሳጥቼ ነው አባቴ የምትለኝ? የማታውቀውን አባት ለምን ትናፍቃለህ? እኔ ምን አሳጣው? እኔ ምን አጎደልኩብህ? አባትም እናትም ሆኛም ማሳደገህ ምናምን ትለኛለች። በዛ ሰዓትም ያው እናት በጣም የምትወደድ እናት፣ እሷ እንዲከፋት ምናምን አትፈልግም። ያው በዛ ሰዓት እኔም እናቴ እንዳይከፋት በሚል ሁሉን ነገር በውስጤ ችዬ አባቴን መጠየቅ አቆምኩ። እና ያው ያደግኩትም ያሳደገችኝም እስካሁንም ያኖረችኝ እናቴ ናት። ለእናት ብቸኛ ልጅ ነህ? አዎ፣ ቤት ውስጥ እኔ ብቻ ነኝ። የመጀመሪያውም የመጨረሻውም ልጅ እኔ ነኝ። ያው እንደነገርኩሽ እኔ ገና ሕፃን እያለሁ ነው ስልሽ፣ እሷ እንደነገረችኝ ከሆነ እኔን እርጉዝ እያለች ነው የተለያዩት። ስለዚህ ያው እኔን እርጉዝ እያለች ከሆነ ብቸኛ ልጅ ነኝ ማለት ነው። እኔ ሳልወለድ ነው ከአባቴ ጋር የተለያዩት። እንዴት ነው እስኪ እህት ወንድም የሌለ ሆነ እንደገና ደግሞ አባት ምን ያህል ስሜት ይሰማል? ምን አይነት ስሜት ውስጥ ነው ያለው? ያው በመጀመሪያ ብዙ ከቤት አልወጣም ነበረ። ሕፃን እያለሁ ምናምን ከቤት እንደወጣ እንደዚህ ከሰው ጋር ምናምን እንድገናኝ ምናምን በተወሰነ መንገድ አትፈቅድልኝም ነበር። እና በዛ ሰዓት ያው የውጭውን ምናምን ሁኔታ ስለማላውቀው ምንም አይመስለኝም ነበር። ምክንያቱም ቤት ውስጥ የጎደለብኝ ነገር የለም። ጀስት በቃ በኢኮኖሚ ምናምን አሪፍ ላይ ነው ያለነው እና የፈለኩትን ነገር የጠየኩትን ነገር ይሟላልኝ ነበር።
ትንሽ ከፍ ካልኩ በኋላ ግን ያው ራስሽን ስታቂ ውጪ ምናምን ስወጣ ጎረቤት ጓደኞቼ ያው የሰው ልጅ ነሽ ምንም ቢሆን የሰፈር እኩዮችሽን ጓደኛ ትይዣለሽ። በዛ ሰዓት እህት ወንድም ኢቭን እንኳን እንደዚህ ስትጨቃጨቂ ያው ህፃን ልጅ ነሽ መጣላት ምናምን አይቀርም መጨቃጨቅ እና ወንድም ለወንድሙ ሲተጋገዝ እህት ለወንድሟ ምናምን አባት እናት ስታይ በቃ ትቀኛለች፣ እንባ ይመጣል፣ ብቸኝነት ይሰማኛል። በቃ ብዙ ነገር ይከፋኝ ነበረ። በቃ እንዴት ምን በቃ በጣም በቃ ያስከፋኝ ነበረ። ምን እንደማደርግ ሁላ ግራ ይገባኛል። በቃ አስበሽዋል? እኔም እኮ ወንድም ቢኖረኝ ያግዝልኝ ነበረ። እኔም አባት ቢኖረኝ ለእኔ ብሎ ቆረቆርልኝ ነበር። እህት ብትኖረኝ በቃ ብዙ ነገር አስባለሁ። ግን በቃ ብቸኝነቴን እቤት ገብቼ ከቤት አልወጣም ብዬ የማለቅስበትም ጊዜ አለ። መኝታ ክፍል ገብቼ በቃ ብዙ ነገር ይከፋኝ ነበር። በኢኮኖሚ የራሳችንን የቻለን ስለሆነን ብዙም የሚጎልብኝ ነገር አልነበረም ብለኸኛል። እናት ምን ነበር የምትሰራው? አንተን ለማሳደግ የምትሰራቸው ስራዎች ነበሩ? ሀቅ ለመናገር ምንም የምሰራውን ነገር አላውቅም። ስትሰራም አላያትም ስልሽ ከቤት ብዙ ጊዜም አትወጣም፣ ቤት ውስጥ ነው የምትውለው እና ከየት እንደምታመጣውም አላውቅም። ግን ያው አንዳንዴ ቤተሰቦችሽን እኮ እንዳሳደጉሽ ነዋ። አንዳንድ ቤተሰብ ግልጽ ከሆነልሽ ጀስት እንደ ወንድም እንደ ጓደኛ አድርጎ ካሳደገሽ ምንም ነገር ለመጠየቅ ድፍረት ይኖርሻል። እኔ ግን እንደዛ አልነበረም ያደግኩት። በቃ ከሰው ተገልዬ ብዙ ጊዜ ስልሽ ተገልዬ ስልሽ ይሄን ያህልም ተገልዬ ሳይሆን ብዙ ጊዜ ግን ከቤት እንደወጣ ምናምን አይፈቀድልኝም፣ ከሰው ጋር እንድገናኝ በቃ ተቆጣጥራ ነው ያሳደገች። ስለዚህ ምን እንደምሰራም ለመጠየቅ ድፍረቱ የለኝም እና ብዙ ጊዜ ምንም አልጠይቃትም ነበረ። ስለዚህ የምሰራውን አላውቅም። እስኪ በጭንቅላት ውስጥ ጥያቄ ፈጥሮብህ ያውቃል? አብሶ ከፍ ካልክ በኋላ እናቴ ምን እየሰራች ነው እኔ ልታሳድገኝ የቻለችው? ትምህርት ቤት አለ፣ ምግብ አለ፣ ልብስ አለ፣ በጣም ብዙ ነገሮች አሉ፣ ብዙ ወጪዎች አሉ እና ያንን ኬት እያመጣች ነው ከበር ልታደርግልኝ የቻለችው ብለህ ራስን ጠይቀህ አታውቅም? ያው ሰው ነሽ እና ትጠይቂያለሽ። ማንም አይምሮ ውስጥ የማያውቀውን ነገር ለማወቅ ጥያቄ ይፈጠርበታል። ብዙ ጊዜም ለመጠየቅ ሞክሬያለሁ። ኢቭን እንኳን ተደብቄ ምን እንደምሰራ ለማየት ምናምን ሞክሬያለሁ። ግን በቃ ድብቅ ናት። ምንም አይነት ነገር አታገኝባትም። ምንም አይነት ማስረጃዎች፣ ምንም አይነት ነገር አታገኝባትም። ብቻ የሆነ ሰዓት ላይ ስልክ ትደዋወላለች ምናምን። ከዛ በኋላ ሳታስቢው ምናምን ተነስታ ትወጣና አምሽታ ምናምን ቆይታ ምናምን ትመጣለች። በቃ ከዛ በቃ የሆነ ሰዓት ላይ እኮ አንድን ነገር ለማግኘት ለፍተሽ እንትን ሲልብሽ በቃ ይሰለችሻል፣ ተስፋ ትቆርጫለሽ። ምንም ነገር ሳታገኝበት አንድን ነገር ለማግኘት ስትነሽ እኮ የሆነ ፍንጭ ስታገኝ ነው ብርታት ሆኖሽ ያን ነገር ጫፉን ይዤዋለሁ እስከ መጨረሻው ሄጄ እፈልገዋለሁ ብለሽ ተስፋ ማቆርጭ። እኔ ግን ምንም ጫፍ አልያዝኩም። ምንም በቃ የማውቀው ነገር የለም። ገባሽ? ስለዚህ ተስፋ ቆረጥኩኝ። በቃ ስለሷ ማወቅ ምናምን በቃ ዝም ብዬ መኖር ጀመርኩኝ። ይሆናል በቃ ነጭ ወረቀት እንዴት ነው እንደገዛሽው ስትዩ ማለት ነጭ ነው። በቃ ምንም በቃ እንደዛ ማለት ነኝ እኔ። በቃ ምንም የማውቀው ነገር የለም። በቃ ዝም ብዬ መኖር ጀመርኩኝ ማለት ነው። እስኪ እቤታችሁ የሚመጡ ቤተ ዘመድ የእናት ሊሆኑ ይችላሉ፣ ዘመዶች፣ ጓደኞች ምናምን የሉ? ዘመድ ምናምን እንደሌለ ነው የማውቀው። ግን አባትህ መጣ ምናምን እያለች የሆኑ ዜጎች ይመላለሳሉ። ብቻ አላውቃቸውም እኔ ብቻ የሆነ ግን አላውቅም። እነሱ በሚመጡ ሰዓት ግን የሆነ እኔ እንጃ ምንም አይነት ነገር አላውቅም። ምንም አይነት ነገር በቃ ስልሽ የሆነ ራሴን የማላውቅበት ወይ የሚፈጠሩበት ጊዜያቶች አሉ። ምንም በቃ አላ እንዴት ነው ተኝተሽ እልም የሚመስል ነገሮች በቃ እንደዛ አይነት ነገሮች የሚፈጠሩበት ጊዜ አለ። በቃ ምንም እንጂ ዜጎች ይመላለሳሉ። ግን ማን ይሁኑ
ለእኛ ቤተሰብ ምን ይሁኑ፣ ለእሷስ ጓደኞቿ የሆኑ ዘመዶቻችን፣ እሷ እንዳለችው አባቴ ዜጋ ከሆነ የእሱ ወንድሞች፣ ቤተሰቦች፣ ፋሚሊዎች ሆኑ። በቃ ግልጽ አትነግረኝም ማለት ነው። አንተም አትጠይቅም? እኔም አልጠይቅም። በቃ እንደነገርኩሽ ያው በነፃነት አይደለም ያሳደገችኝ እና ለመጠየቅ እፈራለሁ። የሆነ ሀሳብሽን እኮ ግልጽ የምታደርጊው ቀለል አድርጎ ለቀረበች ሰው። በቃ እኔ ደግሞ ቀለል አድርጌ ለመግለጽ ቀለል አድርጋ ስላልቀረበች ስለምፈራትም በቃ እንደዚህ ነው ብዬ ለመጠየቅ በቃ እፈራለሁ እና እንደዚህም አልጠይቃትም። የውጭ ዜጎች ይመጣሉ ብለኸኛል እና ከመጡ በኋላ ግን ብዙም ራሴን አላስታውስም፣ እንደ እንቅልፍ እንደ ሰመመን ነገር ያደርገኛል ብለኸኛል። በምን ምክንያት ነው ያ ነገር የሚፈጠረው? ያው የዛኔ ስልሽ ያው ይህን ነገር ያወቅኩትም አሁን በቅርቡ ነው። በጓደኛዬ ምክንያት ነው ያወቅኩት ይሄ ሁሉ ነገር እንደሚፈጠር። አይዞህ። ይቅርታ ራሴን መቆጣጠር ስለከበደ። እሺ አመሰግናለሁ። ይቅርታ ራሴን መቆጣጠር ስለከበደ። ይህን ነገር ያወቅኩት እንደነገርኩት በጓደኛዬ ምክንያት ነው እና አሁን እድሜ 19 ዓመቴ ነው። የዛኔ ይሄ ነገር የተፈጠረበት ዓመት ከ6 ዓመት በፊት ነው እና ማለት የ13 ዓመት ልጅ አካባቢ እያለሁ ማለት ነው እና እኔ ይህን ነገር እንደሚፈጠርብኝ ያወቅኩት ከ1 ዓመት ከ4 ወር ምናምን አካባቢ በፊት ነው፣ በቅርቡ ማለት ነው እና እናቴ ናት የሁሉ ነገር የምታደርስብኝ። እናቴ? በቃ እንዴት ልበልሽ፣ መድኃኒቶች እየሰጠች በቃ ራሴን እንድረሳ፣ ማንነቴን እንድረሳ፣ እኔነቴን እንዳላስታውስ እያደረገች ዜጎችን እያመጣች ገንዘብ እየተቀበለች የማልፈልገውን ነገር ከዜጎቹ ጋር ወሲብ እንዳደርግ እያደረገች ቪዲዮ እየሰራች ትለቅብኝ ነበር። እናት ናት? የወለደች እናት? የገዛ እናቴ። ከዛ እሷም ቪዲዮ ትሰራለች እንደዚህ አይነት ቪዲዮ እና እሷም ትለቃለች ምናምን እና ይሄ ነገር የታወቀው ጓደኛዬ ነው። በቃ አጋጣሚ ያው አንዳንዴ ባትፈልጊውም ብትፈልጊውም ይመጣል እና የኔን ቪዲዮ አይቶ ደንግጦ ነው፣ እንደውም እሱ ፈልጌውም የማደርግ መስሎት ነበረ ማለት ነው እና በቃ ጓደኛዬ አየኝ። ከዛ መጥቶ እንደውም ፈልጌውም ማድረግ መስሎት ምናምን በቃ ሊርቀኝ ብዙ ሞከረ ምናምን። ከዛ በኋላ ግን ያው ጓደኛ መስታወት ነው ይባል አይደለ? ቀርቦ ሁሉን ነገር ለማጣራት ሞከረ። ለካ ሲያጣራ ሳልፈልግ እናቴ ናት መድኃኒት እየሰጠች በቃ ይሄ ሁሉ ነገር የምታደርስብኝ። ኢቨን እንኳን ቤት ቁጭ ስትይ ፊልም ምናምን ስናይ ያው አንዳንድ ቤት ውስጥ እኮ ለልጆቻቸው ከመጠንቀቅ አንፃር ወጣ ያሉ ፊልሞችን አይከፍቱም። ከመክፈትም አልፎ ድንገት እንኳን ማስታወቂያ ላይ ሲመጣ ወይ መኝታ ክፍል ግቡ ወይ ደግሞ ይቀየራል። እኛ ቤት ግን ሁሌ የፖርን ፊልም፣ ፖርን ያላቸው ፊልሞች ብቻ ነበር የሚከፈተው እና እኔም እንደነገርኩሽ ብዙ ከውጭ ሰው ጋር ምናምን ስለማልገናኝ በቃ አላ ይሄን ያህልም ምንም አይመስለኝም ነበር ስልሽ እንዴት ነው የማታውቂው ነገር አለ ብዙም ወደ ውጭ ስለማላወራ
ስለ እንደዚህ አይነት ፊልሞች ምናምን አላውቅም ነበር። እና ግን በኋላ ውጪ መዋል ስትጀምሪ ምናምን ጓደኛ ስትይጂ ስለዚህ ነገር ታውቂያለሽ፣ ትረጃለሽ ማለት ነው። እና ጓደኛዬም በሚያጣራበት ሰዓት መድኃኒት እየሰጠች እንደዚህ እንደምታደርገኝ ምናምን በቃ ተደረሰበት። ከዛ አሁን ጓደኛዬ ቤት ነው የምኖረው ስልሽ እነሱ ቤተሰቦቹም ምናምን አማክሯቸው ነግሯቸው እነሱም አዝነዋል በጣም። እነሱም ስለዚህ ነገር ተረድተውኝ በጣም በቃ እንዴት ልበልሽ እናቱ እናቴ አባቱ አባቴ ሆነው በቃ እንደ ልጃቸው ተሰምቷቸው የኔ ነገር በእኛ ቦታ ቢሆን ኖሮ የኔ ልጅ ቢሆን ኖሮ የኔነት ስሜት ተሰምቷቸው በቃ አስጠግተውኝ ኢቭን በአማካሪ ይኸው እያማከሩኝ በቃ እኔን የድሮ ማንነቴን ለመመለስ በጣም እየጣሩ ያሉ ሰዎች ናቸው። በቃ እኔነቴን ወደ ድሮ ኮንፊደንስ፣ አሁን ላይ ኮንፊደንስ የለኝም። ምክንያቱም ኮንፊደንስ እንዳይኖረኝ ያደረገችው የገዛ ወላጅ እናቴ ናት። ቪዲዮ ስለተለቀቀ ብዙ ጊዜ ውጪ በምወጣበት ሰዓት ምናምን ብዙ ወላጆች የኔን ቪዲዮዎች አይተዋል። እና በሁለት ሊንክ ነው የተለቀቀው። አንደኛው ፊቴ ፕራይቬት በሆነ አጋጣሚ ፊቴ በማይታይበት፣ አንደኛው ደግሞ ሙሉ ለሙሉ እኔነቴን በሚያሳይ ነው። እና ሰው ልጆቻቸው እኔን እንዲቀርቡኝ አይፈልጉም። ምክንያቱም እነሱ ላይ አይፈረድም። ምክንያቱም ልጆቻቸው እንዳይበላሹ ይፈልጋሉ። ያው ማንም ወላጅ ለልጁ እንደዚህ ያስባል። እኔም አንቺም ብንሆን የምናደርገው ነገር ነው። ግን ከ6 ዓመት በፊት ነው በ13 ዓመት ጀምሮ ብለኸኛል። እና በጣም ልጅ ነበርክ። እንዴት ነው ማለት ከነቃህ በኋላ ራስህን ካወቅክ በኋላ የሚሰሙ ስሜቶች ነበሩ? አዎ እነግራታለሁ ስልሽ ያው የዛኔ ህፃን ልጅ ነኝ እንደነገርኩሽ ከሆነ ለአቅመ እንደዚህ ለማድረግ ገና ነው እድሜ እና ብልቴ አካባቢ ምናምን የሚሰማኝ ስሜት ይኖራል። እንደዚህ ስላት እሷ አድበስብሳ ለማለፍ ነው የምትፈልገው። ጉርምስና ሲመጣ ነው እንደዚህ እኮ ያደርጋል ምናምን ብዙም አላውቅም ብዬሻለሁ። ከማንም ጋር አላወራም። ኢቨን ጎረቤት እንኳን እንዳልጠይቅ እና እንደዚህ በምልበት ሰዓት አይ ከጉርምስና ጋር የሚመጣ ነገር ነው ምናምን ነገ ይሻላል ምናምን ትለኛለች። ከዛ ከሆነ ጊዜ በኋላ ደግሞ እየለመድሽው ስትመጪ ነው መሰለኝ ስልሽ ፈልገሽው ባይሆንም አንድ ነገር ሲደጋገም ይለመዳል እና ስለምጂው ያ ህመምም ይጠፋል። ከዛ ከሆነ ጊዜ በኋላ እንደዚህ የሚያመኝ ምናምን ስሸና የሚያቃጥለኝ ምናምን በቃ ቆመ። እንደዚህ ሲሆን በቃ እውነቷን ነው ብለሽ ታስቢያለሽ። ምክንያቱም እናትሽ ናታ። እናትሽ ደግሞ አንቺ ላይ ክፋት ታስባለች፣ ክፉ ነገር ታደርጋለች ብለሽ መቼም አትጠረጥም። ስለዚህ በቃ ያ ነገርም ሲጠፋ እውነቷን ነው ማለት ነው ምናምን ብዬ አስባለሁ። ለካ እሷ የምታየው የስሜት መለዋወጥ ምናምን ነገር ነበረ። ያመኛል ምናምን ስትላት የመደንገጥ ባህሪ ምናምን ታይባት ነበር? አላይባትም ነበር። ምክንያቱም በቃ ሙሉ ለሙሉ እኔነቴን እንድረሳ ያ የምትሰጠኝ መድኃኒትም እንድረሳ ስለሚያደርገኝ በቃ በምን ያውቃል ብላ ተጠራጠራለች። በቃ ኮንፊደንስ ነበራት በራሷ እንደማላቅ ታውቋለች። ያን ነገር እንደማላቅ ስለምታውቀው በምንም አይነት ነገር አትደነግጥም ነበር። ቀጥተኛ መልስ ነበር የምትሰጠኝ። በቃ እንደዚህ አሁን እንዴት ነው አንቺ ያላረግሽውን ነገር አድርገሻል ስትባይ አላረኩም ብለሽ ቀጥተኛ መልስ ምንም እንዳልተፈጠረ እንደምትሰጪው እሷም እንደዛ ነበር የምታደርገው። በቃ በምን ስልሽ
የሆነ የሚያጠራጥር ነገር ሁላ እንዳላያይ ነው የምታደርገኝ። በቃ የሚያጠራጥር ነገር ሁላ እንዳታይ፣ በቃ ምንም አይነት ማስረጃ አጥረልሽ። በቃ እንዴት ነው ራሱ እንዳስቻላት ነው እንጂ ኢቭን እንኳን ቪዲዮ ላይ እንዴት ሰው ከልጁ ጋር ቪዲዮ ላይ እኔና እሷ ሌላ ወንድ መጥቶ ለሁለት እሷን ከፊትና ከኋላ ስናደርግ ያለ ቪዲዮ ላ አለ ማለት ነው። ኢቭን እንኳን እሺ እኔን እንኳን ሸጠችኝ እንበል፣ እንዴት ሰው ከልጁ ጋር ከገዛ ልጁ ጋር ብሎ አምጦ ከወለደው ልጁ ጋር የወሲብ ቪዲዮ ይሰራል? እንዴትስ አይምሮ እሺ ይላል? ይሄ በጣም ከባድ የሆነ ከባህልም ያፈነገጠ ነገር ነው። አንተ ብቻ ሳይሆን ያው እሷም ይሄን ነገር እንደምታደርገው ነው እየነገርከኝ ያለው። አዎ ያው እንደነገርኩሽ ነው። እሷ ብቻ ሳይሆን ደግሞ እኔም ከተመሳሳይ ጾታ ጋር ከወንድ ጋር በቃ ሳረግ ያለ ቪዲዮን እና አስበሽዋል? ሃይማኖት የማይፈቅደው ባህል፣ የሀገራችን ባህል የማይፈቅደውን ነገር ነው እንግዲህ እንዳረግ እየደረሰብኝ የነበረው። ወንድና ወንድ የማይፈልግ ነገር እኔ ከእናቴ ጋር አስበ እንዴት አይምሮ ሁላ እንዴት ፈቀደላት እስከሚባል ድረስ ማለት ነው። ስለዚህ ስታሳድግህ የነበረው ምንም ነገር ሳይጎልብህ ሁሉ ነገር ስታሟላልህ የነበረው አንተም ወይም ደግሞ እሷን በምትሰሩት ገንዘብ ነው ማለት ነው። ያው እንግዲህ መሆኑን አስበሽዋል? እኔ እናቴ ትወደኛለች፣ እኔ ምንም እንዲጎልብኝ አልፈልግም ብዬ አስብ የነበረው ለካ የራሴውን ጉድ ነው። እንደውም ቆይ ቪዲዮ እኮ አለ፣ ለምን አላሳይሽም? ይኸው እንግዲህ እኔና እሷ ድምፁን ኦፍ አድርገው። ይኸው እንግዲህ እኔና እሷ እንግዲህ ተመልካቾቻችን ሊንኩን ወደ እናንተ አናጋራም፣ ምክንያቱም ብታዩት ደስ ይላል ብዬ ስለማላስብ ነው። ተረጋጋ። እንትን በፍላጎቴ እንዳረኩት ይህን ለማድረጌ ደግሞ ውል እንደተፈራረምኩ አርጋ ነው። በቃ ከሌላ ሰው ከማላውቀው ስልክ በእኔም በጓደኛዬ ቤተሰቦችም ስልኮች በሚሴጅም ማስፈራሪዎች ይደርሱብኛል። ከሷ ነው? አዎ ከሷ ውጪ በማን ይሆናል እንግዲህ። እና ከማላውቃቸው ሰዎች ከዜጎች ምናምን በቃ ከማናውቃቸው ሰዎች ምናምን ማስፈራሪያ ዛቻዎች ይደርሱብኛል ማለት ነው። ያም ሆኖ በቃ ስልሽ 18 ዓመት ያልሞላው ልጅ እንደዚህ በማድረጓ ወንጀል እንደሆነ በሕግ ፊት እንደሚያስጠይቃት ታውቃለች። ያም ሆኖ ግን በፍላጎቴ በፍቃዴ ያደረኩት እንዲመስል አድርጋ በቃ ህይወቴን ያበላሸችው ስልሽ በቃ ወደ ሕግ እንኳን እንዳልሄድ በዚህ አስራኛለች። ምክንያቱም ያው ራሴን በማላቅበት ሰዓት ያስፈረመችኝ ነገር አለ። ያው እንደነገርኩሽ ነው፣ በፍቃዴ እንዳደረኩት አድርጋ ነው እሷ እንትን የምትል። ስለዚህ ወደ ሕግ እንኳን እንዳልሄድ በዚህ አስራኛለች። ስለዚህ ይህም ነገር ነው ወደ እናንተ ያመጣኝ እና ምን እንደማደርግ ምን እንደምፈልጉላ ማላቅ ሰው ነኝ። ምን ማድረግ እንዳለብኝ አላቅም። ገባሽ? ይሄ ቪዲዮ ወጥቶ በጣም በርካታ ሰዎች እንዳዩክ እንዲሁም ደግሞ እንደሚያገሉክ ነግረኸኛል። ከነዛ ሰዎች መካከል ከሚመጡ ዜጎች መካከል አባት ነኝ ብሎ የቀረበ ሰው ነበረ? አባት ነኝ ያለክ ሰው ነበር? ከነሱ አንደበት አልሰማሁም። አባት ነኝ ምናምን የሚል የለም። ግን እሷ በምነቃ ሰዓት ምናምን ድንገት ሳይ አባትህ ነው ያው ዜጋና ብላኛለች ብዬሻለሁ። መጀመሪያ ላይ ዜጋ ነው አባትህ ብላኛለች ብዬሻለሁ። እና ማን ነው ትያለሽ የማታውቂው ሰው ቤትሽ ሲመጣ ምናምን። እና ከመድኃኒቱ አጋጣሚ ሆኖ አንድ ቀን ወዲያው ጠፋ። ያን ነገር ከጨረሱ ምናምን በኋላ የሚፈልጉትን ነገር ካለ ግን እቤት ቁጭ ብለው እያወሩ ምናምን ጠንቀው ግን ወዲያው ወጣ። ከወጣ በኋላ ማን ነው እማዬ ልጅ ማን ነው
ምናምን ብዬ ለመጠየቅ ሞክሬ ነበር። እሷም አባትህ እንደሆነ ነው የነገረችኝ። ገባ እንጂ እሱ አባትህ ነኝ ሳይሆን እሷ አባትህ እንደሆነ ነግራኛለች። ግን እኔ ባላምንበትም ያው ምን ታደርጊያለሽ፣ ሁሉን ነገር ትቀበያለሽ። ግን ያው አሁን ግን አባትህ ነኝ ብሎም አልመጣም። እሷም ደግማ አባትህ ነበረ ብላኝም አታውቅም። በቃ የዛን ቀን ያው እንደሚመስለኝ ከሆነ ግን ያደረጉት ነገር ሚስጥራቸውን አጥብቄ እንዳልጠይቃት ይመስለኛል አባትህ ነው ያለች። እና አባትህ ነኝ የሚል ሰው እስካሁን አልመጣም። አሁን ላይ እያሳከሙክ ያሉት የጤና ሁኔታ እየተከታተሉ ያሉት የጓደኞች ቤተሰቦች ናቸው። በጤና ባለሙያዎች የተረጋገጠ የጤና እክል አለ? አይ እንደዛ ሲሆን የስነ ልቦና ጉዳት ነው። በቃ በራስ መተማመን የለኝም። ያው ሰው ነሽ፣ ብቸኝነት ሲሰማሽ፣ ሰው ሲያገልሽ፣ ጎረቤት ምናምን አስበሽዋል። በአንቺ እኩያ ያሉትን ልጆች ከአንቺ ጋር እንዳይውሉ ቤተሰቦቻቸው ሲያደርጉ የሚሰማሽ ፊሊንግ አለ። ያ ፊሊንግ በራስ መተማመንሽን ያሳጣዋል። ኢቭን ስራ ለመቀጠር እንኳን ስዞር ሰው ያገለኛል እና በራስ መተማመን የጭንቀት በቃ ራስሽን የመጥላት የሆነ ራስን አጥፋ የሚለኝ ነገር በቃ ብዙ ነገር ይደርስብኛል። እና ያን ነገር ከኔ ለማራቅና አዲስ ሰው በራስ መተማመን እንዲኖረኝ በራሴ ተነሳስቼ የራሴን ስራ ፈጥሬ የራሴን ስራ በቃ ከሰው እኩል መሆኔን ለሰው ለማህበረሰቡ እንዳሳይ እየረዱኝ። ትምህርትንም አቋርጠሃል? አዎ ትምህርቴን እንዴት አድርገሽ ትጀምሪያለሽ? እስቲ አስበሻል? ኢቭን በጎረቤት የተገለለ ሰው ትምህርት ቤት ገብቶ በተማሪዎች በአስተማሪዎች ምን ሊደርስበት እንደሚችል አስበሻል? በዛ ሁኔታ ውስጥ ሆኜ እንዴት ልማር እችላለሁ? ያለ ፍላጎት መሆኑ ይፋ አልወጣም። አሁን ድረስ በፍላጎት ያን ነገር እንደምታደርግ ነው በጣም ብዙ ሰዎች የሚያውቁት ማለት ነው። ያን ነገር ለማስረዳት አንተም አልሞከርክም? አዎ ስልሽ ሞክሬ ነበረ። ግን ደግሞ ማንም ሰው አያምንሽም። ምክንያቱም ቪዲዮ ላይ የሚታየው በመድኃኒት ነው እና በቃ ራስሽን ስለማታውቂው እዛ ጋር ልስቂ ምንም ልትይ ትችያለሽ። ፌሻል አክትሽ ላይ ያዘነ ተገደሽ እንደሆነ የሚያሳይ ምልክት የለም። እና ደግሞ ተገድጄ መሆኑን በመድኃኒት መሆኑን እናቴ እንዳደረገችውም ያወቅኩት እኔ ከ1 ዓመት ከ4 ወር በኋላ ነው እንደነገርኩሽ። እና በዛ ሁኔታ ውስጥ ምንም አይነት ማስረጃ የለኝም ያለ ፍላጎቴ እንደሆነ ያደረገችብኝ ሁሉ ነገር እናቴ እንደሆነ ማስረጃ የለኝም። እና ሰውንስ ሚዲያ ላይ ሆነ ምንም ላይ ወተሽ ብትነግሪው እኔ እንደዚህ ሆኜ ነው እንደዚህ አድርጌ ነው ብትዩ ያው የዚህ ሀገር ሰው ታውቂያለሽ ያለ ማስረጃ ያለ ምንም እንትን ሊረዳሽ ሊያምንሽ አይችልም። እንደውም ይብስ የእናቱን ስም አጠፋ አውቆ ለገንዘብ ብሎ ሰርቶ እናቱን እንደዚህ ያደረገ ምናምን እያለ መጠቋቆም ጀመር። ስለዚህ ምን ብለሽ እሺ ድጋሚ ይሄን ነገር ለመፍታት ትሞክራለሽ? ስለዚህ በቃ በፍርሃት ያው የፈጣሪ ነው የሚያውቀው የኔን ነገር የውስጤን ነገር። ሰው የላይሽን የሚያየው የውስጥሽን ማንም አያውቅም። ቀርቦ ችግሩ ላይ ያለ ሰው በቦታው የነበረ ሰው ካልሆነ በስተቀር መጽሐፍን በሽፋኑ መገመት በጣም ይከብዳል። እንግዲህ 1 ዓመት ከ4 ወር ያህል ከጓደኞች ቤተሰቦች ጋር እየኖርክ ያለኸው እንዲሁም ደግሞ የተለያዩ ሳይካትሮች እየመጡ የስነ ልቦና ድጋፍ እየተደረገልህ ነው። ስቲል ምን ይመስላል ከ1 ዓመት ከ4 ወር ወደዚህ ያሉትን ጊዜያት እንዴት አድርገህ ትገልጻቸዋለህ? እርግጥ ነው ከ1 ዓመት ከ4 ወር ያሉት ጊዜያት እስካሁን እስካለሁበት በጣም ደስተኛ ምንም ቢሆን በቃ በራስ መተማመኔን ለመመለስ ኢቭን የኔ ነገር በቃ አብቅቷል እዚህ ጋር ሞቻለሁ እኮ በቃ ዳግመኛ የፈጠረኝ ጓደኛዬና የጓደኛዬ ቤተሰቦች ናቸው። ዳግመኛ በቃ ይሄን ነገር እንዳላስብ አዲስ ህይወት እንዳለ ነገዬን እንዳስብ በቃ ተስፋ እየሰጡኝ ያሉት የጓደኞቼ ቤተሰብና ጓደኛዬ። እሱ ባይኖር በቃ እኔ እኮ ሞቻለሁ። በቃ እኔ በህይወት የለሁም። እስካሁን ሲገለገሉብኝ የነበሩ ሰዎች ሌላ ናቸው፣ እኔ አይደለሁም። እኔን በእኔ ላይ መገልገል አልቻልኩም ነበር። አሁን ላይ ግን ፈጣሪ ይመስገን ኢቭን ጓደኛዬ በቃ ማለት ያሳንስብኛል።
ጓደኛዬ ማለት ሁላ አልፈልግም። በቃ ወንድሜ፣ እነሱም እናትና አባቴ። ምክንያቱም የገዛ እናቴ እንደዛ እየጨቆነች እየበደለችኝ፣ ግን እነሱ የኔ ልጅ ነው ብለው ከእሷ በላይ ደስታ ሰጥተው ፍቅርን ሰጥተው የእናትነት የአባትነት ፍቅርን ሰጥተው ከቤተሰቦች ያላገኘሁትን ፍቅር ከጓደኛዬ ቤተሰቦች እና ከጓደኛዬ ሳገኝ በቃ እሱም ጓደኛዬ ማለት ይቅርታ አድርጊልኝና በጣም በቃ ያሳነስኩበት ያህል ነው የሚሰማኝ። እሱም ወንድሜ፣ እነሱም እናትና አባቴ ናቸው። ከዚህ በኋላ በጣም በቃ ደስ የሚል ህይወት እየኖርኩበት ያለው ጊዜ ላይ ነው። ከዚህ በኋላ ደግሞ ስራ ጀምሬ ሁሉን ነገር አስተካክዬ ከፈጣሪ ጋር እንግዲህ እስኪ ከባድ የምትላቸው ጊዜያቶች የትኞቹ ነበሩ? በጣም ለኔ ከብዶኛል ለማለፉ ላይ ከብዱ ነበር የምትላቸው ጊዜያቶች? ብዙ ከባድ የሆኑ ጊዜያቶችን አሳልፌያለሁ ሀቅ ለመናገር። ግን ከዛ የበለጠ በጣም የተሰማኝ በጣም ከባድ የነበረው አንደኛና ዋነኛ እኔን ከእናቴ ጋር የወሲብ ቪዲዮ በመለቀቁ በማረጌ እና ከተመሳሳይ ጾታ ጋር በቃ የእሱን ቪዲዮ ያየው ቀን በጣም በቃ ልነግርሽ አልችልም። በቃ ስሜቴን እንዴት እናቱን ሰው በቃ ይሄ በጣም ለኔ ማለፊያ ያቃተኝ በቃ በህይወቴ ሁሉ ከባድ ከምላቸው ቀናቶች እነዚህ ሁለቱን ቪዲዮዎች ያየሁባቸው ቀናት። አሁን ግን እግዚአብሔር ይመስገን፣ እግዚአብሔር ያው ቸር ነውና ይቅር ባይ ነውና በጓደኛዬና በጓደኛዬ ቤተሰቦች ተመስሎ በቃ ከዚህ ጉድ እኔን አድኖኛል። ዳግመኛ ህይወት ዘርቶ በጓደኛዬና በጓደኛዬ ቤተሰቦች አማካኝነት በቃ ዳግም ህይወቴ ላይ ዘርቶ በቃ ለእኔን ደስተኛ እንደሆን ለዚህ ቀን ቀርቤ ኢቭን እንኳን እንደዚህ ሚዲያ ላይ ወጥቼ ስሜቴን ለማጋራት ደርሻለሁና እሱ ለድንግል ልጅ ክብር ምስጋና ይገባዋል። አመሰግነዋለሁ በጣም። በቃ ለኔ ከባዱ ቀን እነዚህ ሁለቱን ቪዲዮዎች ያየሁበት ቀን ነበር። እንግዲህ መጀመሪያ ላይ ስንጨዋወት 1 ዓመት ከ4 ወር እንደጀመርኩትኝ ከ1 ዓመት ከ4 ወር በፊት ማለት ነው። ያለፉት 4 ወራት በጣም ለኔ ከባድ ነበር እና ከቤት አልወጣም ተኝቼ ነበር የምውለው ብለኸኝ ነበር። አሁን ላይስ ምን ላይ ትገኛለህ? አሁን ላይ ያው እንደነገርኩሽ ነው። የሕክምና ባለሙያዎች የሳይካትሪስት ባለሙያዎች ያዩኛል። ከነሱ ጋርም በቃ በነፃነት እግባባለሁ፣ አወራለሁ። ከጓደኛዬ ጋርም ብዙም ባይሆን አሁን ላይ ከቤትም እየወጣን ንፋስ እንቀበላለን፣ አንዳንድ ቦታዎችም እንሄዳለን። ያው ሙሉ ለሙሉ ባይሆንም በቃ ከድሮ እሻላለሁ። ከብቸኝነት እየተላቀቅኩ ያለሁበት ሰዓት ነው። እግዚአብሔር ይመስገን። ያው ቅድም እንደነገርኩሽ ብዙ ነገር የደረሰብኝ ሰው ነኝ። አሁን ግን ሁሉን ነገር በሱ ቸርነት አልፌው ስራ ሰርቼ የጓደኞቼን ቤተሰቦች ያደረጉልኝን ነገር ውለታቸውን እከፍላለሁ ብዬ አስባለሁ እና የእነሱን ከፍዬ በሌላ ስራ ሰርቼ በቃ ራሴን መነሳት እንደምችል በሁለት እግሬ ያለምንም ድጋፍ መቆም እንደምችል በኮንፊደንስ ለሰው ለህዝቡ ማሳየት እፈልጋለሁ። ህዝቡ ያየው መጥፎ ባህሪዬን ነው። ያው የኔ ባይሆንም በቃ ሰው የተረዳው የኔ ባህሪ እንደሆነ ነው። ጥሩ ባህሪዬን ማሳየት እፈልጋለሁ። ለሰው እውነተኛ ማንነቴን ማሳየት እፈልጋለሁ። ይሄን ደግሞ አደርገዋለሁ ብዬ አምናለሁ። ለሰው እውነተኛ ማንነቴን ጥሩ ልጅ እንደሆንኩኝ በቃ ያን ነገር ፈልጌ ሳይሆን ተገድጄ ባላሰብኩበት ወይ የተፈጠረ ነገር መሆኑን በጣም ማስመስከር እፈልጋለሁ። በቅርቡም ደግሞ አሳየዋለሁ ብዬ አምናለሁ። እንግዲህ አሁን ላይ ከጓደኛ ጋር መውጣት ምናምን ነገር ጀምረሃል። እንዴት ነው ማህበረሰቡ አንተን ሲያዩ? በፊት ላይ ያገሉህ ነበር፣ ልጆች ይደብቁብህ ነበር። አሁን ላይስ ምን ይመስላል የማህበረሰቡ እይታ? ያው ነው እንደነገርኩሽ ነው። አሁንም አለ ያው ግን ያው እኔ የዛኔ የሚሸማቀቀው
ያው እንደነገርኩሽ ከደረሰብኝ የስነ ልቦና ችግር ነበር። አሁን ግን ማንም ያውራ ማንም፣ ምክንያቱም ፈልጌ ያደረኩት ነገር አለ። ፈልጌ ያደረኩት ነገር ቢሆን አዎ ሼም ሊይዘኝ ይችላል። ገባሻ? አሁን ግን ፈልጌ ያደረኩት ነገር አይደለም፣ የኔ አይደለም። ቤት ሆኜ ከተሸማቀቅኩ ግን ለሰው እውነታውን ማስረዳት ማሳየት አልችልም። ግን በቃ ምንም ነገር እንዳልሰማ እንዳላየ ሆኜ ያን ነገር እውነታውን እስከማሳይ ለመጋፈጥ ዝግጁ ነኝ እንጂ ያ ስሜት አሁንም አለ። ግን ያው በቃ እኔ ጓደኞቼ ቤተሰቦቹም ለኔ ተቸግረዋል። ኢቭን እንኳን እነሱ ላይም እኮ ችግር ደርሷል። እንዴት ታስጠጉታላችሁ የማለት ስሜት በጎረቤታቸው ምናምን በቃ እንዴት እንደዚህ አይነት ሰው አብራችሁ እንዲኖር ትፈቅዳላችሁ? ሃይማኖትን የማይወድ ሰው ምናምን ሁላ ለነሱም ዘለፋ ደርሶባቸዋል። ግን ያን ነገር ችለው እዚህ ደረጃ አድርሰውኛል እና በቃ ለነሱም ስል እውነታውን ማስረዳት ፈልጋለሁ ለህዝቡ። ስለዚህ ምንም እንዳልተፈጠረ ምንም እንዳልሰማ እንዳላየ ሆኜ ያን ችግር ማለፍ ፈልጋለሁ። ለዛም ነው አሁን ላይ አንገቴን ደፍቼም ቢሆን ከጓደኛዬ ጋር እየወጣሁ ያን ነገር ለማስተካከል የምሞክረው። እንግዲህ አሁን ላይ አንተ በጣም ጥሩ የጤና ሁኔታ ላይ ነው ያለኸውና እናትህ ምን አይነት ሁኔታ ላይ ያለች ይመስልሃል? ማለት በዛው ስራ እየቀጠለች ነው ወይስ የምታውቀው ነገር አለ የምትሰማው? አሁን ላይ እኔ እንደማውቀው ያው ቅድም እንደነገርኩሽ ዘለፎች ምናምን ደርሱብናል። ግን አገር ውስጥ እንደሌለች ነው የማውቀው፣ ከሀገር ውጭ እንደሆነች። በቃ ያን ነገር ያደረኩት በፍላጎቴ እንደሆነ እየዛተችብኝ ነው። ስለዚህ ከሀገር ውጭ ነው ያለችው። ያን ነገር አደረገችብኝ ማለት የሆነ እንደሚመስለኝ፣ ያው ከሀገር ውጭ ናት ብዙም አላውቅም፣ ግን እንደሚመስለኝ ያን ዛቻ ካደረሰችብኝ አሁንም ያን ስራ የምትቀጥለውና የምትፈልግ ነው የሚመስለኝ። ምክንያቱም ብትጸጸት ኖሮ ይቅርታ ለመጠየቅ እኔን ለማስተባበል የሆነ ነገር ለማድረግ ለመርዳት ትሞክር ነበር። ግን አሁን ላይ ዛቻ እያደረሰችብኝ ነው። ስለዚህ ያን ነገር ትፈልገዋለች ማለት ነው። ስለዚህ እንደዚህ ነው የማስበው። እስኪ በስተመጨረሻ ለተመልካቾች የምታስተላልፈው መልእክት ይኖራል? ለተመልካቾች ሁሉም በየቤቱ ያለውን ነገር አናቅም እና መጽሐፉን በሽፋኑ ብቻ አንገምት። ሁሉም ሰው በውስጡ የተደበቀ ችግር ይኖራል እና ማንነቱን ያን ነገር ያደረገበትን ምክንያት ገባሻ? ያን ነገር የፈጸመበት ምን ለዚህ ነገር እንደዳረገው ሳናቅ ሰውን ዝም ብለን አንኮንን እላለሁ። ለጓደኛዬና ለጓደኛዬ ቤተሰቦች ደግሞ በጣም አመሰግናለሁ። ችግራችሁ ችግሬ ችግራችሁ፣ መገፋቴ መገፋታችሁ አድርጋችሁ ስለተቀበላችሁኝ ከልብ አድርጌ አመሰግናለሁ እላችኋለሁ። ይህንን ነው ለህዝቡ የማስተላልፈው። በጣም ቆንጆ። እንግዲህ የትንግርት ቤተሰቦች እንደተመለከታችሁት ነበረ የታዳጊ ባለ ታሪክ እንዳጫወተን ይመስል ነበር ታሪኩ። በመጀመሪያ ስንመለከተው ስናየው ምናምን የሁላ ህመም ተሸክሞ የሚንቀሳቀስ ወጣት አይመስልም ነበረ። ነገር ግን ዛሬ ላይ ካካፈለን ታሪክ አንስተን እጅግ በጣም ጠንካራ ወጣት ነው፣ መስራት የሚችል ወጣት ነው። ወደፊት ደግሞ ትልልቅ ነገሮችን አሳክቶ ህዝብ ፊት መቆም የሚችል ታላቅ ልጅ ስለሆነ በትልልቅ ስኬት እንደምናይ ተስፋ አድርጋለሁ። እንዲሁም ደግሞ ትልቅ ስራዎችን ሰርታ ያንን ስራ ለማጋራት ትመጣለህ ብዬ አምናለሁ። እንግዲህ ዛሬው ፕሮግራማችን ይህንን ይመስል ነበረ። ከሀገር ውስጥም ከሀገር ውጭም ያላችሁ የትንግርት ቤተሰቦች እንደዚህ አይነት ታሪክ አለን ማስተማር እንፈልጋለን ለምትሉ ከታች ባለው ሊንክ ኢንቦክስ ልታናገሩን ትችላላችሁ ማለት ነው። የዛሬው ፕሮግራማችን ይህንን ይመስል ነበር። አብራችሁን ስለሆናችሁ ከልብ እናመሰግናለን። በድጋሚ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።